ዛሬ ደግሞ ካናዳ ውስጥ በጣም ቀውጢ የሆነ የካሪቢያን ቀን አለ። ደግሞ ምን እንደሚያሃህሉ እኔ ወገባቸው ጋር ነው የሚቀረው። ካሪቢያን ማለት አሁን ጀሜይካ፣ ዶሚኒካን ምናምን እነዚህ ካሪቢያን ውስጥ ያሉት ሰዎች እንደዚህ ነው እንግዲህ የሚከበረው። ራቁት ማለት ይቻላል። ኖርዝ አሜሪካ ላይ ዛሬ በትልቁ በከባዱ ይከበራል። አቤት ቂጥ አባቶቻቸው የተረገጡበት በሰንሰለት እንደ እንስሳ የተጎተቱበት ብዙ ነገሮችን ፊል እያደረጉ ነው የሚያከብሩት ማለት ነው። እናቴ ትሙት ክብር ለአባቶቻችን፣ ክብር ለአባቶቻችን። ዋው! የድሮ ኢትዮጵያን ባንዲራ ነው የሚጠቀሙት አብዛኞቻቸው። ሌትስ ጎ ወደ ኤግዚቢሽን ነው የሄድኩ ያለሁት። ኤግዚቢሽን ነው የሚከበሩ ሌክቸር አካባቢ። ሌትስ ሲ ባይ ዘ ዌይ ሰፈሬ ነው። እንደ አጋጣሚ ደግሞ ሰፈሬ ነው። ልክ ከእንቅልፌ ተነስቼ በመስኮት ያለው ደጁ ድብልቅልቁ ወጥቷል ማለት ነው። እየተከበረ ነው። ደግሞ ምን እንደሚያሃህሉ እኔ ወገባቸው ጋር ነው የሚቀረው። እንኳን ወንዶቻቸው ሴቶቻቸው ራሱ በጣም ትልልቅ ናቸው ምናምን። እንደዚህ ነው እንግዲህ የሚከበረው። ራቁት ማለት ይቻላል። እዩት፣ በጣም የሚያምር ባህል ነው። እንትን ነው ይሄ በጣም ነው የሚያምረው። ዋው! ኮልኮሌ ምናምን የሚያረጉት ፓርት በጣም ደስ ይላል። ወንድም ያረጋል እንዴ? ወይ ጉድ! ኧረ ጉድ! ኧረ ጉድ! ኧረ ጉድ! እንደዚህ ሰመር ላይ እንግዲህ ካሪቢያን ቀን ኢንጆይ ያረጉ ነው ያሉት። እንትን አንድነታቸው ምናምን ደስ ይላል። እነዚህ አሁን ጀሜይካን ብቻ ሳይሆኑ ዶሚኒካ እንዲሁም ደግሞ እነዚህ ካሪቢያን ሀገር ውስጥ የሚኖሩ አሉ አይደለ? እነሱ ናቸው። ግን በጣም ከነሱ መሃል የሚታዩት ጀሜይካኖች ናቸው በደንብ ማለት ነው። እና ደስ ይላል በጣም። በሴቶች ልብስ መልበስ ባህል አይመስለኝም። ምክንያቱም አብዛኞቹ ራቁታቸውን ነው የሚሄዱት ሴቶቹ። አብዛኞቹ ወንዶቹም ራቁታቸውን ነው ያሉት። ግን የሴቶቹ ይብሳል እንጂ እዩት እንደዚህ ነው የሚሄዱት በተርታ ማለት ነው። እቺ ከኋላ የሚያረጓት ነገር ምንድነች? የምትበር የምትመስለዋ ነገር ሞር ግን የነሱን አገር ሰዎች ይዤ ማብራሪያ ብጠይቃቸው በጣም ነው ደስ የሚለኝ። እስኪ ቆይ ልጠይቃቸው አንዳቸውን አቁሜ እንጂ የኃይለ ሥላሴ ልጅ ነኝ ብዬ አናገራቸዋለሁ። ምክንያቱም ራስተፈሪያኖች አሉ አይደል እዛ ጀሜይካ ሰው የሳቸው ልጅ ነኝ ብዬ አናገራቸዋለሁ በደንብ እንዲያወሩኝ ማለት ነው አንዳቸውን ይዤ። እስኪ ውስጥ ደግሞ ምን እንዳለ ወደዛ ሄደን ደግሞ እንየው እስኪ። ምንድነው እዚህ መኪናው ስር ደርሶ ይመለሳሉ። ምን እንደሆነ ባላውቅም እቺ ደግሞ ሰክራለች፣ ፏ ያለች ነው። ነፃነታቸው ምናምን በጣም ነው ደስ የሚለው። ባይደው በጣም ላይክ ደስ ይላሉ በጣም። ወደ ቤት እየሄድኩኝ ነው። ሰፈሬ አካባቢ ነው፣ ቤቴ አጠገብ ናቸውና ኢንጆይ ያረጉ ነው እየደነሱ ምናምን ነገር ነው። ደግሞ ትልልቅ ናቸው። ምን እንደሚያሃህሉ ፈረስ ነው የሚያካክሉት። ነጮቹም አሉበት። ምንድነው ግን ይሄ ቅልቅላቸው ማለት ነው። አቤት ቂጥ በቃ የራቁት ቀን ብዬ ሊያዘው ምንም የሚያስረዳኝ ሰው ጠፋ። ጦዟል ህዝቡ። ምንም በኋላ ላናግርህ ነው የሚሉኝላ ማለት ነው። የሆነ ሰው ግን ያስፈልገኛል ለማብራሪያ ምን እየተካሄደ እንደሆነ ምናምን። እኔ ምንም የምታየኝ ነገር የለም። ባዶ ቂጡን የሚሄድ ሰው ብቻ ነው የሚታየኝ። ይሄን ደግሞ ባህል ነው ልል አልችልም ምን እንደሆነ። I wanna know something። እንደዚህ ባዶ ቂጣቸውን የሚያስኬደው ነገር ማወቅ ፈልጋለሁ። ስለዚህ ባህል ማንን ልጠይቅሽ? አሁን ከዚህ ውስጥ ማንን ነው የሚጠይቀው? ይሄ ደግሞ አሁን ሰንሰለት አንገቱ ላይ አድርጎ ምናምን ነው ያለው። ለምን እንደሆነ ባላውቅም ይሄ እነሱ ክንፉን ነገር የሚገዙበትንም ቦታ እየሄድኩ ነው። ከዛ ልጠይቃቸው እስኪ የልብሱንም የምኑንም የሚመልስ የለም። እንዳለ ጦዘዋሉ። እኛንም አጦዙን። አይ ቲንክ ጦዘ እላችን ላይ ያጨሱ ከንትኑ ውስጥ ወጣሁኝ። አሁን ከውቀውጢው ቦታ ወደ ላይ ወጣሁኝ። ይኸው እዚህ ነው እየተሸጠ ያለው። ወይ ጉድ! ቦንዳ መሸጫ የለም ከቦሌ ደንበል ጀርባ እሱ። ዋው! እዩት ስሌቨሪ። ይሄ አሁን ሰውም በባርነት ምናምን ሲወስዱ ይሄ ሰንሰለቱን አያችሁ? ሰንሰለት ምናምን ኦኬ። በዚህ እንትን እያሉ ነው መታወሻ። ወይኔ አያችሁት ሰንሰለቱን? እሷ የምትጎትተው ምናምን ነገር እዩት። እናቴ ትሙት ክብር ለአባቶቻችን። ዋው! እያጨሱብኝ ኦልሞስት ጦዣለሁ እኔ ራሴ። ግን እስኪ ልጠይቀው። ይሄ ወንዱ ቢያውቅ ነው እንደዚህ አሸበርቆ የለበሰው። እሺ ብሎ ከመለሰልኝ። Hi brother, how are you doing? Can I know about this culture a little bit, please? Can I know about this culture? I came from Ethiopia, and then I just want to know about this. Yeah, this is Caribbean. It's a carnival, you know, it's something that we in the islands for like 200 years. Okay. ይህ በዓል ኢማንሲፔሽን ወይም የካሪቢያን የነጻነት ካርኒቫል ይባላል። ነገሩ እንዲህ ነው። በወቅቱ የባሪያ አጋዦቹ
ማስክሬድ ቦል የሚባሉ የጭንብል ድግሶችን ያዘጋጁ ነበር። በእነዚህ ድግሶች ላይ ግን የአፍሪካውያን ባሮች እንዲሳተፉ በፍጹም አይፈቀድላቸውም ነበር። እና ምን ተፈጠረ መሰላችሁ? እኛም የራሳችንን መንገድ ፈጠርን። ነገሩ የጀመረው በአንድ የቆየ ባህል ነው። ቆይ ስሙ ማን ነበረ? 2 ሰከንድ ስጡኝ። መጠጡ ትንሽ እያዞረኝ ነው። የሆነ ራዮት የሚል ነገር አለበት። አዎ ኩምቦሌ ራዮት። ይህ የካምቡሌ አመጽ ማለት ባሮቹ የነጮቹን የጭንብል ድግስ በመኮረጅ ያደረጉት እንቅስቃሴ ነው። የባሪያ አጋዦቻቸውን ልብስና አልባሳት በመምሰል የተለያዩ አልባሳትን እየለበሱ እየደነሱና እየጨፈሩ እነሱን መሳለቂያ ያደረጓቸው እና ይህ የካምቡሌ ባህል ሲጀመር እኛም የነጮቹን ድግስ እየኮረጅን ነፃነታችንን የምንገልጽበት መንገዳችን ሆነ። ከዚያ በኋላ ያቺ ቀን በየዓመቱ ከባርነት ነፃ የወጣንበት ቀን የምናከብርበት ትልቅ በዓል ሆና ቀረች። የዛሬ ካርኒቫል መነሻው ከ1800ዎች አቆጣጠር ጀምሮ ነው። እስከ ዛሬም ድረስ እንደ አንድ የካሪቢያን ሕዝብ ማንነታችንን የምናሳይበት፣ በጥንት ጊዜ እንዳናደርጋቸው ተከልክለን የነበሩትን ነገሮች በሙሉ በነፃነት የምናደርግበት በዓላችን ሆኖ ቀጥሏል። ስለ ካርኒቫሉ የበለጠ ለማወቅ ለምን እንደምናከብረውና በዓለም ደረጃ ለምን ያህል እንደታወቀ ለመረዳት ከፈለጋችሁ ምርምር እንድታደርጉ መክራችኋለሁ። ከጀርባ ያለውን ዕውቀትና ትምህርት ተረዱ። ለምን ጁቬ የሚባለውን የንጋት ፓርቲ እንደምናደርግ ወቁ። ምክንያቱም ከዚህ ባህል ጀርባ የምታውቁት ገና ብዙ ታሪክ አለ። ይሄንን እየሸጠች ነው ያለችው። ይሄቶ ለምሳሌ የኢትዮጵያን ስልጣኔ ነው ወደ ግብጽ ምናምን እንትን ያሉበት። how much is it? It's $20. $20? ሶ የኛቶ እንግዲህ እንደዚህ እየተሸጠ ነው ያለው። አሁን ወደ ሸዋሮቢት ምናምን ብንሄድ እኮ ይሄንን በ$10 የምንገዛውን $10 ይላለው። የኢትዮጵያ 10 ብር እዚህ $20 ትላለች። የኛው ስልጣኔ እዚህ ቁጭ ብሎ ይቸበችባሉ፣ ሌሎች እንደዚህ ይኮሩበታሉ ማለት ነው። This is Ethiopian, right? That one there is Egyptian. Egyptian? Yeah. Come on, man. This is not for Egypt. This is for Ethiopian. It's probably ቆይ ወደ ጎጃም ምናምን ነገር ይደረግል እንዴ? ይሄ አሁን ጭራሽ የግብጽ ነው ያለች የነገረችኝ ነው ያለችው። ኃይለ ሥላሴ is Ethiopia. right. ዋው እናንተ ይሄ የኢጅፕት ነው እንዴ? የኢጅፕት ነው ያለችኝ ነው። Come on, this is for Ethiopian. Okay. You're from Ethiopia? Yeah, I'm from Ethiopia. እዩት ይሄን ቶ ልገዛው ፈልጋለሁ ባደርጎ ለምሳሌ ይሄ መስቀል ነው እንዴ? ምንም ችግር የለውም። I think ባደርጎ this is the cross like for Christian? Cross for Christian? No. No, this is for Christian or Cross is like this. yeah, this is not cross, right? No. እኛ ጋር ቢሆን አስቡት ራቁት የለ ምን የለ ጥበባችንን እንለብሳለን ከዛ በኋላ ዝራፍ ምናምን ብለን ነው ስናከብር ራሱ አከባበሩ ራሱ ደስ ይላል። እነዚህ አሁን የሚያስታውሱት ቢኖር አሁን የዚህን ቀን ሲያከብሩ አባቶቻቸው የተረገጡበት በሰንሰለት እንደ እንስሳ የተጎተቱበት ብዙ ነገሮችን ፊል ያደረጉ ነው የሚያከብሩት ማለት ነው። እኛ ግን ስናከብር ጉራዲያችንን ይዘን የምንይዘውን ይዘን የራሳችን ጥበብ ሀበሻ ጥበባችንን ለብሰን ከዛ በኋላ ዘራፍ ያለን ነው ያሸነፍንበትን ቀን ያስታወሰን። ልዩነቱን አያችሁ? የምሬን ነው። ሰው በጣም ፕራውድ ነው የምታደርጉት። you have no idea አሁን ምን እየተሰማኝ እንዳለ ማለት ነው። የመራ ከቤቴ እንደወጣሁኝ ስለ ባህሉም ሆነ ምን እየተካሄደ እንደሆነ አላወኩኝም ነበር። ግን እዚህ ደርሼ ደግሞ ማየት ከጀመርኩኝ በኋላ እጅግ በጣም የተሰማኝ ነገር ቢኖር የእውነት ኢትዮጵያ ውስጥ የአድዋ ቀን ብለን ዝም ብሎ ካሌንደር ተዘግቶ ትምህርት ቤት የለም በማለት ቤት የምንውለው እጅግ እንደ ስህተት እንደሆነ ነው የተሰማኝ። በጣም ዲፕ ዳውን ነው ተጎድቶ የሚያወሩት ሲያወሩ። ስለዚህ እኛ ደግሞ ይሄንን የመሰለ ወርቅ የሆነ ነፃነት ለሰጡን አባቶቻችን እጅግ በጣም ክብር ይገባቸዋል። የእውነትን ነው። እንደ አረፋ እንደ ፋሲካ በትልቁ ነው ኢትዮጵያ ውስጥ የአድዋ ቀን መከበር ያለበት ብዬ ነው የማምነው። ምክንያቱም ሌላኛው ከባርነት ከመሸጥ በቃ ከመቀጥቀጥ እንደ ሰው ልጅ ካለመታየት ነፃ የወጣንበት ቀን በማለት እንደዚህ ከተማውን ሞልቶ ያከብራል። እኛ ግን ከጥንቱ ነፃነት የነበረን በአባቶቻችን ነፃነታችን ተረጋግጦልን ስንኖር የነበረው በጣም እድለኞች ነን። በጣም ፕራውድ እያረኩ ነው ያለሁት ማለት ነው በኢትዮጵያዊነቴና
በአባቶቻችን የምር በጣም ይቅርታ ጓደኞቼ ጋር ተገናኘሁኝና ከዛም ቪዲዮ ረስቼ ሲዞር ነው የዋልኩትና ለዛሬ ነበረን ቪዲዮ ይሄንን ይመስል ነበር። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ያቆይልኝ። ፒስ አውት። ኦ ባይ ዘ ዌይ ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት ማድረጋችሁን እንዳትረሱ። ባይ